እስኪ ይህንን ቪዲዮ አዳምጠን እንመለስ። ኳንቲቲ ነው፣ ኢኳሊቲ ደግሞ ኢኳሊቲ ነው፣ ኳሊቲም ኳሊቲ ነው። ገብቶሻል አይደል? ኦልራይት ሶ አብዛኞቻችሁ ይሄን ቪዲዮ እንዳዳመጣችሁት ተስፋ አደርጋለሁ ማለት ነው። በጣም ብዙ ሰዎች ጋር ስለደረሰ ቪዲዮ ሶ ኳሊቲ ኳንቲቲ እና ኢኳሊቲ ምንድነው ልዩነታቸውና የትኛውን ነው መጠቀም ያለብን? አይ ኖ ኢትስ ቬሪ ሲምፕል፣ ግን የሚሸውዳችሁ ሰዎች ስላሉ በደንብ ላብራራላችሁ። ኳሊቲ የሚያሳየን ወይ ደግሞ ሪፈር የሚያደርግልን how something is good ነው። የሆነ ነገር ምን ያህል ጥሩ ነው ጥራትን ለመናገር ስንፈልግ ነው ኳሊቲ የሚለውን የምንጠቀመው ማለት ነው። for example this video has high quality ካልኩኝ ምንድነው ከፍተኛ ጥራት አለው ይሄ ቪዲዮ ያልኩ እየተናገርኩ ነው ያለሁት ማለት ነው። quantity is all about number በቃ ስለ ብዛት ነው የምናወራው ማለት ነው። for example I have a large quantity of books ካልኩኝ ምን እያልኩ ነው? መጽሐፎች በብዛት አሉኝ ያልኩ እየተናገርኩ ነው ያለሁት ማለት ነው። ያው ብዙ ጊዜ ይችን ሰምታችሁ ታውቃላችሁ አይደለ? quality over quantity ይባላል። ከብዛት ጥራት የምንላት ነገር አለች ማለት ነው። በዚህ ያዙልኝ። ኢኳሊቲ በቃ እኩልነትን የሚያሳይ ነው፣ ፌርነስን የምናሳይበት ቃል ነው ማለት ነው። we believe in equality for everyone ካለን በቃ በእኩልነት ለሁሉም ሰው እኩልነትን የሚገባ እናምናለን ያልን እየተናገርን ነው ማለት ነው። ስለዚህ እነዚህ ሶስት ቃላቶች እናገራለን። ያው ሹፌሩን አትፍረዱበት፣ ነዳጅ ጠፍቶ በዚህ ሰዓት ላይ ያን ሁሉ ተሰልፎ ባይሳሳት ነው እንደሚገርመውና ጀስት ለመማማር ያለው thank you for watching by English love you see you next time